ከወራት በፊት ይህንን እዚህ ጋር የምትመለከቱትን አዲስ ፎርቹን ላይ የወጣውን መረጃ ብዙዎቻችሁ ተመልክታችኋል ብዬ አስባለሁ። በዚህ ሰዓት ላይ ለኢትዮጵያውያንና ትውልደ ኢትዮጵያውያን አዲስ የምስራች የሆነ መረጃ ተሰምቷል። በተለይም ደግሞ ከውጭ ሀገራት ገንዘብ የሚላክላችሁና ውጭ ሀገር ሆናችሁ ገንዘብ ወደ ሀገር ውስጥ የምትልኩ ሰዎች ይህ መረጃ ለእናንተ ነው። በዚህም ታዲያ በጊፍት ኢትዮጵያ ከውጭ ሀገራት በቀጥታ ስጦታ መላክ ተጀምሯል። ከውጭ ሀገር ለወዳጅ ዘመዶ በአይነትና በጥሬ ገንዘብ ስጦታ ማበርከት የሚያስችል እንደምትመለከቱት www.giftethiopia.com የተሰኘ ድረገጽ በይፋ ተመርቆ ስራ ጀምሯል። ታዲያ በድረገጹ giftethiopia.com ላይ በመግባት ከየትኛውም የዓለም ክፍል ሆነው በማስተር ካርድ እንዲሁም በቪዛ ካርድ ከዚህ ባለፈም በአሜሪካን ኤክስፕረስን በመጠቀም ለወዳጅ ዘመዶ ስጦታዎችን ወደ ሁሉም ባንክ መላክ ይችላሉ ተብሏል። የዕለቱ የምንዛሬ ተመን መሰረት ተጨማሪ የጉርሻ ስጦታ ይኖራል የተባለው። በነገራችን ላይ ማስተር ካርድ ባይኖራችሁ እንኳን አጠገባችሁ ባለ ሰው በቨርቹዋል ካርድ አማካኝነትም በጊፍት ኢትዮጵያ በኩል ለምትወዱት ሰው መላክ እንደምትችሉ ተገልጿል። በጊፍት ኢትዮጵያ የሚላክ ገንዘብ ታዲያ ኢንስታንትሊ እዛው በዛው ወደ ተቀባዩ አካውንት የሚገባ ሲሆን የሚላኩ የስጦታ እቃዎች ደግሞ ላኪው በሚያስገባው የተቀባይ መረጃ መሰረት በዕለቱ አሊያም ደግሞ በ24 ሰዓት ውስጥ ዴሊቨሪ ለተቀባዮች ይደርሳል ተብሏል። ጊፍት ኢትዮጵያ.com ላይ ስጦታ ለመላክ ታዲያ 3 አማራጮች አለላችሁ። አንደኛው ካሽ ጊፍት ወይም ደግሞ የጥሬ ገንዘብ ስጦታ መላኪያ ነው። ሁለተኛው ደግሞ የተለያዩ የስጦታ እቃዎች ወይም ደግሞ ፓኬጅ ጊፍት የስጦታ መላኪያ አማራጭ ነው። ሶስተኛው ደግሞ የስጦታ ካርድ ወይም ደግሞ ጊፍት ካርድ የምንለው ነው። የጊፍት ካርድ ስጦታ የተላከለት ሰው በሚደርሰው ሊንክ በመጠቀም የተላከለትን ገንዘብ ወደሚፈልገው የባንክ አካውንት ማስተላለፍ እንደሚችልም ተገልጿል። ጊፍት ኢትዮጵያ ታዲያ ማንኛውም ሰው በቀጥታ የውጭ ምንዛሬ ተመን ዶላር እንዲልኩ በገበያ ዋጋ ስጦታዎችን እንዲገዙና ለወዳጆቻቸው በቀላሉ መላክ እንዲችሉ ታስቦ የተሰራ ዘመናዊ ምቹ ድረገጽ ነው። ስለዚህ ጊፍት ኢትዮጵያ.com ብላችሁ በቀጥታ ይጎብኙት፣ ይጠቀሙበት። መልካም ቀን።